አሁን ትክክለኛ ምርጫዬን አውቄያለሁ። ትክክለኛ ለኔ የምትሆነዋንም ሴት አግኝቻለሁ። ሄርሜላ ከኔ ጋር ብዙ ውጣ ውረዶችን ወርዳለች። አሁንም ከሷ መራቅ አልፈልግም። ትክክለኛ ምርጫዬ ሆኜ ያገኘኋት ሄርሜላን ነው። ከዚህ በላይ ነገሮችን ማስረዘም አልፈልግም። አብራኝ እንድትኖር አብራኝ እንድትሆን እፈልጋለሁ በማለት አብርሃም አዲስ የሆነውን ሁላችንንም ሰርፕራይዝ ያደረገውን ነገር አይተናል። ሰላም እንዴት ናችሁ ውድ ቤተሰቦቻችን? በሀገር ውስጥም በውጭ ያላችሁ በያላችሁበት ለሁላችሁም ሰላማችሁን ያብዛልን። እንዴት ናችሁ? አሁንም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑንና የተለያዩ አዳዲስ የሆኑ መረጃዎችን ወደ እናንተ እንድናቀብላችሁ አብራችሁን ሁኑ እንላለን። በዚህም ሳምንት በጣም ያስደነገጠን እንዲሁም ደግሞ ያልጠበቅነው ሰርፕራይዝ ሁላችንም ሆነናል። አብርሃም ምርጫዬን አውቄያለሁ ብሏል። ቀጣይ የህይወት አጋር የሆነችውን ሚስቴ ላደርጋት የምፈልገውን ሄርሜላ መርጫታለሁ። ከዚህ በላይ ነገሮች እየተወሳሰቡ እንዲሄዱ አልፈልግም። ህይወቴን መምራት የምፈልገው ከሷ ጋር ነው። ከልቧ ታፈቅረኛለች፣ ከልቧ ትፈልገኛለች። የትም ስለሄድኩኝ አይደለም፣ የትም ስለወጣው ስለወረድኩ አይደለም። ሄርሜላ የምትፈልገው እኔነቴን፣ ማንነቴን ነው። በብዙ ችግሮች መሀል ሳትርቀኝ ሳትገፋኝ ሁሌም ይቅርታ እያረገች እየተቀበለችኝ ከልቧ የምታፈቅረኝ ሴት እንደሆነች አውቄያለሁ። ያለፈ ህይወቴ ብዙ ነገር ቢኖረውም ብዙ ስህተት ቢኖረውም አሁን ላይ በህይወት ደስተኛ እንድሆን በህይወቴ ደስተኛ ሆኜ እንድቀጥል እያደረገችኝ ያለችው ሄርሜላ ነች። ለዚህም ደግሞ የኔ ትክክለኛ ፍቅርና የኔ ትክክለኛ አክብሮት ይገባታል። ሄርሜላ በብዙ ነገር አሳዝኛታለሁ፣ ጎድቻታለሁ። ነገር ግን ከኔ መራቅ የማትፈልግ ትክክለኛ የዋህ አፍቃሪ ነችም ብሎናል አብርሃም። በሌላም በኩል አዲስ የተሰማ ነገር ምንድን ነው? ከዚህ በኋላ ያለውን ቀሪ ህይወቴን ብቻዬን ማሳለፍ አልፈልግም። ከአንቺ ጋር አብሬ መኖር ነው የምፈልገው። ሚስቴ እንድትሆኚ እፈልጋለሁም ብሏል። ይሄ ሁላችንንም የሚያስደነገጠ ነገር ነው። ምክንያቱም አብርሃም በብዙ መደናገሮች በብዙ ውጣ ውረዶች መካከል ነው ያለው። በብዙ አጣብቂ ነገሮች ነው ያለው። ነገር ግን ጊዜ ያስፈልገኛል ብሎ በዚህ በአጭር ጊዜ ውስጥ እንደዚህ አይነት ውሳኔ ወስኖ ይመጣል ብለን ሁላችንም አልጠበቅንም። ነገር ግን አሁንም የሁላችንም ምኞት አንድ ሰው ደስተኛ የሚያደርገውን ነገር መርጦ ሲቀጥል የሁላችንም ደስታ ነውና አብርሃም ምርጫክ ልክ ነው ወይ ብለን ለመጠየቅ አንደፍርም። ምክንያቱም ጊዜ ወስደክ የራስህን ምርጫ መርጠሃል። አሁንም ከሄርሜላ ጋር ያላችሁን ነገር እንዴት ማስኬድ እንዳለብህ እንዲሁም ደግሞ በችኮላ የሚሆን ነገር ስለሌለ እንዴት ነው እሱ ሄርሜላን አጠገባህ አድርገክ ያለፈውን ስህተቶችህን እንዲሁም ደግሞ በጎን ያለውን ሌላኛው ህይወትን እንዴት ነው ማስኬድ የምችለው የሚለውን ነገር የሁላችንንም ሀሳብ ውስጥ የከተተ እንዲሁም ደግሞ እንዴት ሊሆን ነው ይሄ ነገር ያለ ጉዳይ ነው። ነገር ግን በአንተ ደስተኛነት እኛ ሁላችንም ደስተኛ ነን። ሄርሜላ የራሷ የሆነ ጥሩ ማንነት ያላት እንዲሁም ደግሞ ባለፈው ህይወቱ ሳትገፋው ነገሮችን እየተቀበለች ማስኬድ ባለባት ማስተካከል ባለባት መንገድ እየሄደች የነበረች ሴት ነች። እንዲሁም ደግሞ እኛ ከዚህ በፊት እቺ ልጅ እንዳትጎዳ በንጹህ ልቧን ያፈቀረችው ይሄ ልጅ ገፍቶ ሌላ ጥላቻ ውስጥ እንዳትገባ እያለን ከብዙ ጊዜ መክረናል፣ ጠይቀናል፣ እንዲሁም ደግሞ አስጠንቅቀን ነበር። ይህን ነገር ዛሬ ምላሽ አግኝቶ ትክክለኛ የሆነ የእሷ ምርጫ እንደሆነ አብርሃም አውቀን እንዲሁም ደግሞ በአብርሃም በኩልም ልክ ነች፣ አዎ ሄርሜላ ለኔ የምትገባ ሴት ነች ብሎ በመቀበሉ እኛ ሁላችንም ደስ ብሎናል። ይህ ነገር ወዴት ያመራል ቀጣይ የሚለው ነገር ያው አብርሃም በግልጽ ተናግሯል። ሚስቴ እንድትሆኚ እፈልጋለሁም ብሎ እንደጠየቃት የቅርብ ሰዎች ነግረውናል። ስለዚህ ቀጣይ ከበዓል በኋላ የሚከናወኑ ነገሮች ይኖራሉ ማለት ነው። ውድ ቤተሰቦቻችን አሁንም አብራችሁን ስላላችሁ እናመሰግናለን። ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑንና አብረን እንድንጓዝ የተለያዩ አዳዲስ መረጃዎችን ወደ እናንተ እንድናደርስ አብራችሁን እንድትሆኑ እንጠይቃለን። እንዲሁም ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እንጠይቃለን። በሀገር ውስጥም በውጭም ያላችሁ የአብርሃም ደስታ የሚያስደስታችሁ እንዲሁም ደግሞ የሄርሜላ አፍቃሪነት ንጹህ ልብ የሚያስደስታችሁ ሀሳባችሁን በኮመንት ግለጹልን። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑን አሁንም ጠይቃለን። በያላችሁበት ሰላማችሁ ይብዛልን። ፈጣሪ አምላክ ይጠብቃችሁ። ሰላም ሁኑልን።